አሁን ትላንት አድግራት ላይ የተፈጠረው የአርሚ 15 እንቅስቃሴ እኛ ኑረን የመኖሪያ ቦታ አልን እንጂ ቤት የምንሰራበት መቀበሪያ ቦታ አላልናችሁ። እናንተ የሚታያችሁ ምሽግ፣ የሚታያችሁ የኛ ሞት፣ የሚታያችሁ እኛን አስገድላችሁ እናንተ መኖር መደሰት እማናውቅ እንዳይመስላችሁ። አንዴ ስለገባንበት አንዴ ስለካፈርኩ አይመልሰን ብለን ስለገባንበት እንጂ የእናንተ አካሄድ ለትግራይ ህዝብ ቀርቶ ለኛ ለያዛችሁን እንኳን አካላት ሰራዊት በአሁኑ ሰዓት የሚገዳደራቸው በአሁኑ ሰዓት የፈሩት በአሁኑ ሰዓት መቀሌ ላይ ገና ጽፈት ቤቱን እንዳስቀመጠ የፈሩት የስምረት ፓርቲ ማለት ነው። በጣም እንደ ጦር የፈሩት። በነገራችን ላይ ወያኔ በዘመኗም ከትጥቅ ትግል ይልቅ ሰላማዊ ትግልን ትፈራለች። ያ የምትፈራው ሐሳብ የላቸው በቃ ደረቅ ነገሮችን ማሰላሰል ማስረዳት ስለማይችሉ የእውቀት ድርቀት ስላለባቸው ሐሳብን ሞግተው ከማሸነፍ ይልቅ በኃይል ጨፍልቀው መያዝ ነው። በኃይል ለመጨፍለቅ ቲፒኤፍ ተፈጠረባቸው በኃይል እንዳይሉ። እንደውም ከዚህ ካለው እነሱ ያዝነው ከሚሉት ኃይል ይልቅ እነሱ ያዙት ኃይል እኮ የደሞዝ ጥያቄ ያለበት ነው። ገና እነሱን የሚበላ እኮ ነው።